ቀንህ አስተሳሰብ በሌለው ድርጊት የተሞላ ከሆነ በህይወት ሩቅ አትጓዝም። ወጪ የድሆች ጠላት ነው። ስለዚህ ድሆች ገንዘብን ለመቆጠብ ይሞክራሉ። ጊዜ የሀብታሞች ጠላት ነው። ስለዚህ ባለጸጎች ጊዜን ለመቆጠብ ይጥራሉ። የወደፊት ራዕይ የሌለው ሰው ሁል ጊዜ ወደ ቀድሞ ህይወቱ ይመለሳል። ተራ ሰው ብዙ አይሞክርም። ስለዚህ በጣም ከሞከርክ ተራ መሆን ፈጽሞ አትችልም። በማንኛውም መልኩ ድክመትን አትቀበል። መከራ ማንነትህን ይገነባል። የራስህን ዓለም መፍጠር የዕለት ተዕለት ግዴታ ነው። ውድቀት የበለጠ ጠንካራ ካረጋችሁ መቼም ልትሸነፉ አትችሉም። ምንም አልፈራም። ፍርሃት የወንድ ልጅ የመጨረሻ ጠላት ነው። መሆን የምትፈልገውን ያህል ስኬታማ የሆነ ሰው አገኝ። ምን ማድረግ እንዳለብህ ጠይቃቸው። ከዛም የሚነግሩህን ነገር ደጋግመህ አድርግና ጠንክረህ ስራ። ገንዘብ ልክ እንደ ውሃ ነው። ምክንያቱም ውሃ ሁል ጊዜ ይንቀሳቀሳል፣ ይዘንባል፣ ወደ ወንዝ ውስጥ ይገባል፣ ጅረቱ ወደ ሐይቅ ይሄዳል፣ ከዚያም ወደ ሰማይ ይተናል። ገንዘብም የሚሰራው ልክ እንደዚህ ነው። የአቅምህን ጥግ የማትጠቀመው ያስቀመጥከው ግብ በፍጹም ሊሳካ እንደማይችል ስለምታምን ነው። ነፃነትህን የምታገኘው ጊዜህን በገንዘብ መገበያየት ስታቆም ብቻ ነው። ውጤታማ በምትሆንበት ጊዜ ልትቋቋም የምትችለው የጭንቀት መጠን አንተ ከሚኖረው የስኬት ደረጃ ጋር በቀጥታ የተያያዘ ነው። በዙሪያ ያሉ የአምስት ሰዎች ድምር ትሆናለህ። አንድ ጓደኛ ያለውን ሰው አሳየኝና ታማኝ የሆነ ሰው ያለው። በህይወት ውስጥ መኖር የሚገባ ቦታ ላይ ነህ። አኗኗርህን መቀየር ከፈለክ መጀመሪያ ራስህን አሻሽል። ሆን ብዬ ሀብታም ሆኛለሁ፣ ሆን ብዬ አሸናፊ ሆኛለሁ። በአጋጣሚ ምንም ነገር ሊመጣ አይችልም። እንደ ተራ ሰው እየኖረ ስኬታማ የሆነ ሰው የለም። ማንኛውም ዋጋ ያለው ነገር ከችግር ጋር የተያያዘ ነው። ዋጋ ያለውን ነገር ከፈለክ ለማግኘት አስቸጋሪ የሆነ ነገር ያስፈልግሃል። ሀብታም መሆን ትችላለህ። የምትወዳቸውን ሰዎች መንከባከብ ትችላለህ። ነገር ግን አስቸጋሪ እንደሚሆን ማወቅ አለብህ። ሐዘን ማስጠንቀቂያ ነው። በምክንያት ነው የሚሰማህ። አእምሮ የበለጠ ጠንክረህ መስራት እንዳለብህ እየነገረህ ነው። ወንድ መሆን ማለት ስሜት ምንም ይሁን ምን ማድረግ ያለብህን ነገር አድርጎ ማሳየት ነው። ሴት ልጅ ካከበረች ሁል ጊዜም በዙሪያ ትኖራለች። አእምሮህን መቆጣጠር ካልቻልክ በነፋስ ውስጥ ያለ ላባ ብቻ ነህ። እዚህ መሬት ላይ ልታርፍ ትችላለህ፣ እዛም ልታርፍ ትችላለህ። ምንም አይነት ቁጥጥር የለህም። መኖር የማትፈልገውን ህይወት እየመሩ ያሉትን ሰዎች ምክር አትስማ። በዚህ ዓለም ላይ ማንም ሰው በፍጹም ከራሱ ህይወት በላይ ስላንተ የሚጨነቅልህ የለም። ህይወትን ለማስተካከል ማንም ካንተ ላይ አይጎትትህም። ራስን ያለ ህይወት መንቀሳቀስ ያለብህ። ትልቅ ቤትና ቆንጆ መኪና ያለው የተለመደ ሰው ሳይሆን ጀግና ለመሆን መመኘት አለብህ። አንድን ነገር ከልብህ ከፈለክ ይቺ ምድር ትሰጥሃለች። ግብ ያለ እቅድ ምንም ማለት አይደለም። ገንዘብን ከልብህ ብትፈልገው ኖሮ እስካላገኘኸው ድረስ መተኛት አትችልም ነበር። ቪዲዮ